እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ሲል እነዚህ ሰዎች የሚጎድላቸው ነገር ሊኖር ይችላል። እነዚህ ሰዎች የሚጎድላቸው ሊኖር ይችላል። እንደፈለጉ መፋነንና በክርስቶስ ከሆኑ በኋላ እንደፈለጉ መፋነን ሳይሆን ቁጥር 2 ላይ ምን ይላል? የሚያስፈልገው ነገር በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናልና ይላል። ምንድነው የሚለው ምንድነው? በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአት እና ከሞት ሕግ አርነት አውጥቶናልና ይላል። ልንገነዘበው የሚገባን ነገር ቢኖር ምንድነው? በክርስቶስ ኢየሱስ ያሉት አሁን ሲኦል ደጃፍ ነው ያሉት ማለት አይደለም። መዳን ድነዋል፣ እውነት ነው። ግን ሕይወታቸው የተሰጣቸውን ሕይወት የሚጠብቁበት የመንፈስ ሕግ ተሰጥቷል። ይሄ የመንፈስ ሕግ ለአንድ አማኝ የሚያስፈልገው ለምንድን ነው ብለን በምንልበት ጊዜ እግዚአብሔር እኛን ሕይወት ሲሰጠን ሕይወት ብቻ አይደለም የሰጠን የሕይወት መንፈስ ሕግ ደግሞ አለ። ይሄ የመንፈስ ሕይወት ሕግ ሕይወታችንን የምንጠብቅበት ነው። ምክንያቱም የምንኖረው ከማን ጋር ነው? ጎረቤቶቻችን እነማን ናቸው? ጎረቤቶቻችን ያልዳኑት፣ ወደ ጌታ ያልመጡ፣ የራሳቸውን ጽድቅ ሲመሰርቱ የእግዚአብሔርን ሕግ የሚጥሉ፣ ከመጽሐፉ ጋር ሆነ ከሕይወት ጋር ግንኙነት የሌላቸው እነዚህ ናቸው። ስለዚህ ምንድነው? እግዚአብሔር አምላክ ሕይወትን ብቻ አልሰጠንም። የሰጠን የሕይወት መንፈስ ሕግ ጭምር ነው። ይህ የመንፈስ ሕይወት ሕግ ለእኛ ሲሰጠን የምንኖረው የት ነው? ምንም የሰማይ ሰዎች ብንሆንም እንኳ ራሳችንን የምንጠብቀው የተሰጠንን ሕይወት በተገቢው መንገድ የምንጠብቀው የሕይወት መንፈስ ሕግ ሲኖረን ነው። በሕይወት መንፈስ ሕግ ስንመላለስ ነው። ራሳችንን ስንጠብቅ ነው። እግዚአብሔር አምላክ ስሙ ብሩክ ይሁን እና ሁለተኛው ምንድነው? ሮሜ 10 ቁጥር 3 እና 4 ላይ ምን ይላል? ሮሜ 10 ቁጥር 3 ላይ እንደዚህ ይላል፣ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አይገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል። ይሄ የክርስቶስ ሕግ ፍጻሜ ለእኛ የተሰጠን ሕይወት ራሳችንን በአግባቡ ሕይወታችንን የምንጠብቅበት፣ ውስጣችንን የምናዳምጥበት
የህይወት መንፈስ ህግ ነው። ይሄ የመንፈስ ህይወት ህግ የሚበጀን ደግሞ ቀደም ሲል እንደተናገርኩት ያለነው በዓለም ውስጥ ነው። ካልዳኑ ሰዎች ጋር ነው የምንኖረው። ጎረቤቶቻችን፣ ወዳጆቻችን፣ አብረን የምንወጣው አብረን የምንገባው ያላመኑ ሰዎች ናቸው። እነዚህ ደግሞ ባህሪያቸውን በምናይበት ጊዜ መጽሐፉ ምን ይላል? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ክርስቶስ የሕግ ፍጻሜ ነው ይላል። ይሄ የህይወት ሕግ የህይወት መንፈስ ሕግ ለእኛ በሚሰጥበት ጊዜ ክርስቲያኖች ይሄንን የህይወት ሕግ ምክንያቱም እግዚአብሔር ህይወትን ብቻ አይደለም ህይወትን ሲሰጠን የህይወት መንፈስ ሕግ ደግሞ አብሮ ተሰጥቶናል። ይሄ የህይወት መንፈስ ሕግ ውስጣችንን እንድናዳምጥ ይረዳናል። ውስጣችንን እናዳምጣለን። ያልገባንን ነገር ጌታ ሆይ ብለን መንፈስ ቅዱስን እንጠይቃለን፣ መልስ እናገኛለን። እግዚአብሔር አምላክ ስሙ ብሩክ ይሁን። በዚህ በህይወት ሕግ የሚኖሩ ሁሉ ምን ይገጥማቸዋል? እንደገና ሮሜ 8:19 ላይ እንመለስ። ሮሜ 8:19 ምን ይላል? የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል ይላል። የፍጥረት አቤት! አዎ፣ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል ይላል። እነዚህ የሚጠበቁት እነማን ናቸው በምንልበት ጊዜ ህይወት ተሰጣቸው። ህይወት ብቻ ሳይሆን የህይወት መንፈስ ሕግ ሰጣቸው። ይሄ የህይወት መንፈስ ሕግ አንድን የዳነ ሰው ልክ የክርስቶስ ኢየሱስ ደም ሰራውንደር ኦፍ አስ በቃ እኛን እንደሚከልለን ሁሉ ህይወታችን እንዲከለል እንድንጠበቅ ያደርገናል። ስለዚህ እነዚህ ናቸው ፍጥረት የሚጠብቃቸው እነዚህን ነው። አዎ፣ የፍጥረት ናፍቆት የሚጠባበቀው እነዚህን ነው። ትልቁ ነገር በክርስቶስ ኢየሱስ የዳኑ ሰዎች አሁን ሲኦል ደጃፍ ናቸው ማለት አይደለም። ያ አይደለም። ድነዋል፣ ግን ይጠበቅባቸዋል። የህይወት መንፈስ ሕግ ይጠበቅባቸዋል። ራሳቸውን የሚጠብቁት በዛ ነው። እግዚአብሔር አምላክ ስሙ ብሩክ ይሁን እና ፊልጵስዩስ 2 ከኛ ምንም የምንጠብቀው ነገር የለም። ሁሉንም ያዘጋጀልን፣ ሁሉንም ያደረገልን እግዚአብሔር ነው። ምክንያቱም እኛ ራሳችንን መጠበቅ የምንችል ቢሆን ኖሮ ክርስቶስ ባልተሰቀለ ነበረ። አዎ፣ እና ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። ያው ስለ በጎ ፈቃዱ ስለ እግዚአብሔር በጎ ፈቃድ
መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። ይኸው ትግል። እኔ በአንድ ወቅት እንቅልፍ አስቸገረኝ። እንቅልፍ መተኛት አስቸገረኝ። በኋላ ጸለዩ፣ በጣም ጸለዩ፣ አልሆነልኝም። ሌሊት ተነስቼ ካልጋ ወርጄ መጽሐፍ ቅዱስ እስከ 3 እስከ 4 ሰዓት ድረስ አይኔ እስኪፈዝ ድረስ አነበብኩና ተመለስኩ። አልሆነልኝም። በኋላ እንደገና ወደ ጸሎት ሲሄድ ጌታ ለውስጤ ምን አለኝ? እንቅልፍ የተፈጥሮ ሕግ መሆኑን ማመን አለበት። እንቅልፍ የተፈጥሮ ሕግ መሆኑን ለሰው ልጆች የተሰጠ መሆኑን ማመን አለበት። ለምሳሌ እኛ ተቀበልንም አልተቀበልንም የምድር የስበት ሕግ አለ። ይሄ የምድር የስበት ሕግ ሰማይ ላይ አይሮፕላን ቢበላሽና ቢሆን ስቦ ያወርደዋል። ይሄ ያለ ነገር ነው። ስለዚህ እንደዚሁም ደግሞ የእንቅልፍ ሁኔታ የተፈጥሮ ሕግ መሆኑን ማመን አለብን። ለምሳሌ የአይናችን መርገብገብ አለ። አይናችን ይርገበገባል። የተፈጥሮ ሕግ ነው። አዎ አይናችን ሲርገበገብ የተፈጥሮ ሕግ ነው። ልባችን ይመታል። የተፈጥሮ ሕግ ነው። ለምሳሌ አዕዋፎች ይበራሉ፣ ለምን አይወድቁም? የእግዚአብሔር የተፈጥሮ ሕግ ነው። ሕግ አላቸው ነው። ቢሞቱ ግን የምድር ስበት ሕግ ያወርዳቸዋል። ስለዚህ የመንፈስ ሕይወት ሕግ ለአንድ አማኝ አስፈላጊ ነው። የምንኖርበት ከሌላውም የምንከለልበት ራሳችንን የምንጠብቅበት መንፈሳዊ መንሸራተት እንዳያገኘን የምናደርግበት የእግዚአብሔር ስጦታ ነው። በተፈጥሮ ሕግ እናምናለን። እግዚአብሔር ደግሞ ሰውን በሚፈጥርበት ጊዜ እየበላ እንዲኖር አድርጎ ነው የፈጠረው። እየበላ እንዲኖር አድርጎ ፈጠረው። እንስሳትን ብታይ ሳር ተፈጥሮላቸዋል። ስለዚህ ለሁሉ የተፈጥሮ ሕግ አለው። የተፈጥሮ የመንፈስ ሕግ አለው ለሰው ልጅ እና የፍጥረት ናፍቆት የእግዚአብሔር ልጆች ይጠባበቃሉ ሲል የሚጠባበቁት እነማን ናቸው? በዚህ በተፈጥሮ መንፈስ ሕግ ኬርፉሊ የሚኖሩ ናቸው። መዳን ድነዋል፣ ኩነኔ የለባቸውም። ነገር ግን እግዚአብሔር ሰው ደካማ መሆኑን ስለሚያውቅ ያደረገው ነገር ቢኖር ምንድን ነው? እግዚአብሔር ልጁ ሲሰቀል በውስጡ ከተተን። ሲሰቀል አብረን ተሰቅለናል፣ ሲሞትም ሞተናል። በሚነሳበት ጊዜ በትንሣኤ በሚነሳበት ጊዜ አብረን ተነስተናል። በውሃ ውስጥ አልፈን አዳማዊ ባህሪያችንን ቀብረናል። ስለዚህ ሰይጣን ኃጢአት እንድንሰራ ከኛ የሚፈልገው ነገር የለም። ምንድን ነው የሚፈልገው? ለምሳሌ ወደ ጦር ብንሄድ ሁለት ወገኖች በሚዋጉበት ጊዜ ግንባር ቀደም የሚሆነው ታንክ ነው። አንደኛው በጣም ይጠቃል። ሲጠቃ ያስባል። ጀነራሉ ለምን ተጠቃው ይላል። ሲያስብ ጥቂት ወታደሮች ተደብቀው በተለያየ ቦታ ወደ አጥቂው እንዲደውሉ ያደርጋል።
ያን ጊዜ አጥቂው ከታክሲ ውስጥ አንገቱን ዝቅ ሲያደርግ ይቀነጥሰዋል። ጠላትም የሚፈልገው ከክርስቶስ ኢየሱስ የመንሸራተት መንፈስ አግኝቶን ከሱ ከእግዚአብሔር አሰራር ወጣ በምንልበት ጊዜ እንደ ሰው ልጅ ልብ ክፉ የለም ይላል መጽሐፍ ቅዱስ። እና ስንንሸራተት እግዚአብሔር ማነው ሰይጣን እድል ፋንታ ያገኛል እኛን ለመጣል። ከእግዚአብሔር እቅድ ብቻ ብቅ እንድንል ይፈልጋል። ሌላ ልፋት አይፈልግም። እንድንወጣ ብቻ መስመር ያዘጋጅልናል። በውስጣችን ይበትናል፣ ይዋጋናል። አትዋጋ አልተባለም። አትድረስባቸው፣ አትንካቸው ነው የተባለው። ይዋጋል፣ ሁላችንንም ይዋጋናል። ነገር ግን ተዋግቶ አያሸንፍም። እግዚአብሔር አምላክ ስሙ ብሩክ ይሁን። ስለዚህ ይሄ ሮሜ 8 እጅግ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። ምክንያቱም የሚለውን ልብ ብለን እንየው። 8 ቁጥር 2 ላይ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናል። ለምሳሌ ሕግ ተሰጠን። ሕግን መፈጸም ስላልቻልን በሱ ውስጥ ከተተንና እሱ ራሱ ሕጉን ይፈጽም ጀመረ። ሕግ አድርግ ነው የሚለው። አድርግ ካላደረግክ ሞት ነው፣ እገዛ አይሰጥም። ክርስቶስ ግን በእኛ ያድርና ከሕግ የበለጠ የሰጠውን ሕጉን ራሱ ይፈጽመዋል፣ ያቀናል። ስለዚህ ይሄ ቁጥር 2 በጣም አስፈላጊ ነገር ነው። እግዚአብሔር የተመሰገነ ይሁን። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናል። ሕግ ብቻ አይደለም ሕይወት ብቻ አይደለም የተሰጠን የመንፈስ ሕግ የሕይወት መንፈስ ሕግ ጭምር ነው። እግዚአብሔር አምላክ ስሙ ብሩክ ይሁን። እና ይሄም ያስፈለገበት ቀደም ብዬ እንደተናገርኩት ያለነው በዓለም ነው። ጎረቤቶቻችን ዓለማውያን ናቸው፣ ምንም የማያውቁ እና የራሳቸውን ጽድቅ ብቻ እንትን የሚሉ ሮሜ 10 ቁጥር 3 ላይ ይገልጻቸዋል። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ሕግን የፈጸመው ክርስቶስ ነው። በእኛ አድሮ ራሱ ሰጥቶ ራሱ ፈጸመ። ሕግን የሰጠው ክርስቶስ ነው። እግዚአብሔር ነው ሕግን የሰጠው። ሕግ ሰጠና እኛ ምንም ችሎታ ስለሌለን በእኛ አድሮ ሕጉን እሱ ራሱ ይፈጽማል። ሕግ ከሚሰጠው ይልቅ ሕግ እገዛ አይሰጥህም። ክርስቶስ ግን ባንተ ሆኖ የሰጠውን ሕግ ይፈጽማል። ሕግን ለመሻር አልመጣሁም ላጸናው እንጂ ይላል። ጌታ የተመሰገነ ይሁን። ስለዚህ የታደልን ሰዎች ነን። እግዚአብሔር አምላክ አፍቅሮን ፍቅሩን በውስጣችን አኖረ። እኔ እንድወድህ አንተም እንድትወደኝ የእግዚአብሔር ትእዛዝ ነው እና ድሮ በየምሽጉ በምንሮጥበት ጊዜ
አንድ የምንዘምረው መዝሙር ነበረ። ማንም እግዚአብሔርን እወዳለሁ ያለ ወንድሙን ቢጠላ ሐሰተኛ ነው። እግዚአብሔርን የሚወድ ወንድሙን ይውደድ። አንተስ ወንድሜ ሆይ እንደ ራስህ አድርገህ ወንድምን ካልወደድ ጎረቤትን ካማኸው ስህተት ነው የኔ ወንድም ጌታን አትወድም ይላል። ሃሌሉያ! ኢየሱስ ጌታ ነው።